واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ የቻናል ቤተሰቦች ራህማ ኤንድ ጀማል ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። ዛሬ እንግዲህ ለኔም ደስ ብሎኛል፣ ለእናንተም እንኳን ደስ ያላችሁ። እንግዲህ የኔ ደስታ የሚያስደስታችሁ ማለት ነው። አልሐምዱሊላሂ ረብል ዓለሚን ሱመ አልሐምዱሊላሂ ረብል ዓለሚን ማለት ነው። ያው ከስንት ልፋት በኋላ ዛሬ ተሳክቶልኛል ማለት ነው። አልሐምዱሊላህ እና ደግሞ መጀመሪያ ጌታዬን አመሰግናለሁ። እሱ ቅዋ ብርታቱን ሰጥቶ ቁጭ ብዬ በትዕግስት ያን ሁላ አልፌ እዚህ እንድደርስ አልሐምዱሊላህ ረብል ዓለሚን ሱመ አልሐምዱሊላህ እላለሁ ማለት ነው። ከዛ ቀጥዬ ደግሞ ውድ ጓደኞቼ አብራችሁ ከጎኔ አይዞሽ በርቺ፣ ተስፋ እንዳትቆርጪ። በተለይ አንድ እህቴ ማለት ነው ስሟን ሳልጠቅስ ማለፍ አልፈልግም በፍጹም ማለት ነው። አይሆንም። ዜድ ዘምዘሚቱ ማለት ነው። አብራኝ ከኔ በላይ እንደውም የተጨነቀችው እሷ ናት ስበል ስም ማለት ነው። ብቻ ብዙ ነገር አብራኝ ለፍታለች እና ጀዛውን አላህ ይክፈላት። ቅን እህቶችን አላህ ያብዛልን። ሀቂቃ ለሰው የምንጨነቅ ሰዎች በጣም ቀን የሆን ሰዎች ነን ማለት ነው። እና ቅን ለሆናችሁ ሰዎች አላህ ጀዛችሁን ይክፈላችሁ፣ ይጨምርላችሁ ጨማምሮ ማለት ነው። ሁላችሁንም ጀዛኩሙላሁ ኸይረን እላለሁኝ። ከዛ ሲቀጥል ብቻ ያደናግራል። በነገራችን ላይ የሆነ ለፍታችሁበት ምናምን የሆነ ነገር እንደዚህ እንትን ስትሉ ቀጠሮ ምን ሲል ድንብር ያደርጋል ማለት ነው። ተደናብሬ ነበር ትንሽ፣ ብቻ ግን አልሐምዱሊላህ ተሳካ። በዚሁ በኩል ያስተካከለልኝ ወንድሜ አሊክ ብቻ ነው። እሱንም ጀዛውን አላህ ይክፈለው። በትህትነት ሁሉን ነገር አስተካክሎ ያስረከበኝ አላህ ይስጥልኝ ወንድሜ እላለሁ። በዚሁም በኩል ወንድማችን አሊክ ብቻ ምርጥ ወንድም ነው ማለት ነው። ታማኝ ወንድማችን ለምትፈልጉ ቁጥሩ አለ ሰጣችኋለሁ። ዩቲዩብም አለው ማለት ነው። በዛ አጋጣሚ እሱ ዩቲዩብ ይሰራል፣ ግን አሁን ላይ ወላሁ አዕለም እንደዛ አይለቅም ቪዲዮዎችን። ወለኪን ግን እሱን ያስተካከለልኝ። እንደዚህ ታማኝ ሰው ለምትፈልጉ ምናምን አህለን ወሰህለን ቁጥሩ አለ እንሰጣለን ማለት ነው። እና ጀዛኩሙላሁ ኸይረን። እስኪ ትንሽ ሊጋብዛችሁ ነው። ያው የቻልኩትን ማለት ነው። ከቻልኩት ትንሽ ከቁርአን አያ اللهم صل وسلم على سيدنا محمد እኔቱ ይቆረጣል። የሚገርማችሁ ነገር እዚህ ይሻላል መሰለኝ። ሌላ ነገር የምንሰራው ማለት ነው ለጊዜው ከዚህ ከሱረቱል ቀለል ካለ ልጅ ማለት ሱረቱል አስር ጀምርላችሁ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም ወልዐስር ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. سورة الهمزة. ويل لكل همزة لمزة الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما
أدراك ما الحطمة نار الله موقدة التي تطلع على الأفئدة إنها عليهم مؤصدة في أمد ممددة. سورة الفيل. بسم الله الرحمن الرحيم. ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. سورة قريش. لإلاف قريش إلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. سورة الأنعام. واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا. السلام عليكم ورحمة الله وبركاته. ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ከኔ ካለው አልሐምዱሊላህ። ዛሬ ያው ጁምዓ ነው። ኢንሻአላህ ያው በጁምዓ ቀን ሱረቱል ካህፍን እንቅራ ከቻልን እናዳምጥ። ምክንያቱም ቃለ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል፣ በጁምዓ ቀን ሱረቱል ካህፍን ለቀራ ሰው በሁለቱ ጁምዓዎች መካከል ያለውን ያክል ከብርሃን ያበራለታል። መልካም ጁምዓ ይሁንላችሁ ለሁላችሁም። አላሁመ ሰሊ ወሰለም ወባሪክ አላ ሰይዲና ሙሐመድ። ሰለዋትን እናብዛ እያልኩ ዛሬ ጠርጠር ያሉ ሐዲሶችን አንዳንድ ሐዲሶችን አነብላችኋለሁኝ። አብረን እንከታተል ማለት ነው። ስለ ጁምዓ ቀን ክብርና ሱናዎች የአላህ መልእክተኛ ተናግረዋል። የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ፀሐይ ከወጣችባቸው ቀኖች ሁሉ በላጩ ቀን ጁምዓ ቀን ነው። አደም ዐለይሂ ሰላም የተፈጠሩት በዚሁ ቀን ነው። ጀነት የገቡት በዚህም ቀን ነው። ከዚያም የወጡት በዚሁ ቀን ነው። ሰዓቲቱም ቅያማ የምትቆመው በጁምዓ ቀን ነው ብለዋል። ሙስሊምም ዘግቦታል። ይሄንን ጁምዓ ደግሞ የጁምዓ ሱና ስነ ስርዓቶች ገላን መታጠብ። የአላህ መልእክተኛ እንዲህ ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ መካከል ወደ ጁምዓ የመጣ ሰው ገላውን ይታጠብ ብለዋል። መጀመሪያ በጁምዓ ቀን እንደ ጀናባ ገላውን ታጥቦ ከዛ ወደ መስጂድ የሄደ ሰው ግመል እንዳረደ ይቆጠርለታል። በሁለተኛው ሰዓት የሄደ ከብት እንዳረደ ይቆጠርለታል። ኢማሙ ሲመጣ መላእክቱ ኹጥባውን ለማዳመጥ ይቀመጣሉ ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በጁምዓ ቀንና በጁምዓ ሌሊት ላይ በእኔ ላይ ሶላት ማውረድን አብዙ። በእኔ ላይ አንድ ሶላት ያወረደ ሰው አላህ በእርሱ ላይ 10 ጊዜ ያወርድለታል ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በጁምዓ ውስጥ አንድ ሰዓት አለች። ሙስሊም የሆነ ባሪያ
በዛች ሰዓት ላይ ቆሞ እየሰገደ እየለመነ መልካም ነገርን ከአላህ እየጠበቀ ያንን ነገር ሳይሰጠው አይቀርም ብለዋል። እሺ ስለ ጁምዓ እንደዚህ ካን ሌላ ደግሞ አጠር ያሉ ሐዲሶችን ላንብብላችሁ። ዝምድናህን አጥብቅ ያዝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ውለታን በውለታ የሚመልስ ዝምድና ቀጣይ አይባልም፣ ነገር ግን ዝምድና ቀጣይ የሚባለው ዝምድናውን ሲቆርጡት የሚቀጥል ነው። ቡኻሪ ዘግቦታል። ሌላኛው ሐዲስ ሶስት ጉዳዮች ከአቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ተይዞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ ይላል። አንተ አባ ሰዒድ ሆይ አላህን በጌትነት ኢስላምን በሃይማኖት ሙሐመድን በነቢይነት ወዶ የተቀበለ ጀነት ለሱ የተገባች ሆነች አሉ። ሙስሊም ዘግበውታል። 1884 ላይ ተዘግበዋል ይላል። ሌላኛ ሐዲስ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ምክር ለሴቶች የተሰጠ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እናንተ የሴት ስብስቦች ሆይ ሰደቃ አውጡ፣ ምጽዋት አድርጉ፣ ምህረትን መለመንን አብዙ። አብዛኛው የእሳት ሰዎች እናንተ ሆናችሁ ተመልክቻለሁና ብሏል። ሙስሊም ዘግበውታል 79 ላይ። አላህ ሱብሃነሁ ወተዓላ ይጠብቀን፣ ሰደቃን የምናወጣ ያድርገን። ሌላኛው ሶስት ወሳኝ ነገሮች ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በድብቅ የሚሰጥ ሰደቃ ምጽዋት የጌታን ቁጣ ታበርዳለች፣ በጎ ተግባር ከመጥፎ ውድቅነት ይጠብቃል፣ ዝምድናን በመቀጠል እድሜን ይጨምራል፣ ርዚቅን ያሰፋል። ሌላኛው ሐዲስ ከአቡ ሁረይራ ረዲየላሁ ዐንሁ ተይዞ እንዲህ ይላል፣ እንደ ረሱል ሰለላሁ ዐለይሂ ወሰለም ይህን ንግግር አላህን ምህረት እለምነዋለሁ፣ ወደ እርሱም ንስሐ አደርጋለሁ። አብዝቶ የሚለምን አንድም ሰው አልተመለከትኩም። ኢብኑ ሂባን ሶሂህ ብለውታል። 928 ላይ ያገኛሉ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙስሊም ማለት ሙስሊሞች ከእጁና ከምላሱ ትንኮሳ ሰላም የሆነለት ሰው ነው። ቡኻሪ ዘግቦታል። 10 ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ቤታችሁን የመቃብር ስፍራ አድርጋችሁ አትያዙ፣ የኔን መቃብርንም የኢድ የበዓል ቦታ አታድርጉት። አቡ ዳውድ ዘግቦታል። አልባኒ ሷሒህ ብለውታል። 2042 ላይ ያገኛሉ ማለት ነው። ድንበር ኃላፊ አትሆን ይላል ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በሃይማኖት ላይ ድንበር ማለፍን ተጠንቀቁ፣ ከእናንተ በፊት የነበሩትን ያጠፋቸው በሃይማኖት ላይ ድንበር ማለፋቸው ነውና። ኢብኑ ማጃህ ዘግበውታል። አልባኒ ሷሒህ ብለውታል። 3029 ሌላኛው ሐዲስ በግል ጉዳዮቻችንን ከማሟላት በፊት ዕዳችንን መክፈል እናስቀድም የተገባ አሳሳቢ ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ነፍሴ በእጁ በሆነችው ጌታ አምላለሁ። ሰውየው በአላህ መንገድ ላይ ሆኖ ተገሎ እንደገና ህያው ሆኖ ከዛም ቢገደል አሁንም ህያው ሆኖ ከዛም በሱ ላይ ዕዳ ካለበት ዕዳው እስኪከፈል ድረስ ጀነት አይገባም። ነሳኢ ሷሒህ ብለውታል። 4698 ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሙስሊም አንድም ችግር፣ በሽታ፣ ስጋት፣ ሐዘን
አዋኪ ነገርም ሆነ ጭንቀት ላይ አይገጥመውም። እሾህ እንኳ ቢወጋውም አላህ ኃጢአቱን በዛ የተነሳ ያብስለታል፣ ይምረዋል። ቡኻሪ ዘግበውታል።